ዛሬ በጣም የሚጣፍጥ ስንያት ኩዳር በዶሮ አብረን እንሰራለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናቸው ውድ ሀገሬ ልጆች? ዛሬ አንደኛ የሆነ ስንያት ኩዳር በፍሩን አብረን እንሰራለን። በጣም ነው የሚጣፍጠው። አሰራሩን በጣም ቀላል ነው። አሁን ወደሚያስፈልገን ነገር እንሂድ። በመጀመሪያ እዚህ ጋር ያዘጋጀሁት ዶሮ ነው። በደንብ ተደርጎ ታጥቧል። እኔ 2 ዶሮ ነው የተጠቀምኩት። እናንተ እንደ ቤተሰባችሁ ብዛት። ከዛ እዚህ ጋር ካሮት እንዲሁም ደግሞ ኮሳ፣ ድንች፣ ፋሶሊያ ተቆራርጦ ተጣጥቧል። እሱም እዚህ ጋር ስኒ ያዘጋጅቻለሁ የምሰራበትን እሱ ላይ አደርጋለሁኝ። እንደዚህ ስኒያችን ላይ እናደርገውና በመቀጠል እዚህ ጋር ቀይ ሽንኩርት እንዲሁም ደግሞ የማያቃጥል የፈረንጅ ቃሪያ 2 አይነት ቃሪያ ደግሞ ሳይከተፍ የሀገራችንን ቃሪያ እሱን እንደዚሁ እንዳለ አድርገዋለሁ። ምክንያቱም ብዙ ጊዜ ታውቃላችሁ አረቦች የሚያቃጥል ነገር አይወዱም። ከዛ እዚህ ጋር ያዘጋጀኋቸው ቅመሞች ቁንዶ በርበሬ ወይንም ፍልፍል አስወድ፣ የተፈጨ የድንብላል ፍሬ፣ ከዛ 7 አይነት ቅመም እንዲሁም ደግሞ ኦርጋኖ፣ ትንሽዬ እርድ፣ ከዛ የዶሮ መተበሪያ ቅመም እንዲሁም ደግሞ 7 ቡሃራት የአረቦቹ ይሄንን የምታዩትን እሱን ነው የምጠቀመው። ይሄን ተጠቅመን ምን አይነት ስንያት ኩዳር እንደምንሰራ አሳያቸዋለሁ። ከዛ በመቀጠል እዚህ ጋር ነጭ ሽንኩርት አለኝ። እንደዚህ የተፈቀፈቀ ነጭ ሽንኩርት አለኝ። ሁሉንም አልጨምረውም፣ ግማሹን ነው የጨመርኩት። ከዛ የወይራ ዘይት እንጨምራለን የሚበቃንን ያክል። ከዛ ሶስ እንጨምራለን። እኔ ሶስ ምርጫዬ ነው እጨምራለሁኝ። ከዛ ሰልሳ የሚበቃንን ያክል፣ አንዱን ሁሉንም አልጨምረውም፣ ግማሹን ነው የምጨምረው። ከዛ ትንሽ ቃል አንድ ላይ ያክል። ከዛ ጨውም የሚያስፈልገንን ያክል ነው የምንጨምረው። ከዛ በመቀጠል ለብ ያለ ውሃ እንጨምራለን። እንደዚህ በኋላ ሲኒያው ኩዳሩ መረቅ እንዲያመጣልን ማለት ነው፣ መረቅ ያለው እንዲሆንልን። ከዛ ከላይ እናፈስበትና እንደዚህ እናዋህደዋለን። እንደዚህ አድርገን በደንብ እንዲደባለቅልን እጃችንን ጓንት እንለብስና በደንብ ማደባለቅ ነው። እሺ ቅመሞቹ ሰርጠው እንዲገቡልን። ከዛ አሁን እሱን ከጨረስኩ በኋላ እዚህ ካስተረፍኩት ሶስ ላይ ምንድነው የማደርገው? ዶሮውን እጨምራለሁ። አያችሁ፣ ዶሮውን ከላይ ስለሆነ የምንረበረበው ዶሮውን እጨምራለሁ። እንደዚህ ቅመሞቹ ወደ ውስጥ ሰርጠው እንዲገቡ ብትችሉ በቢላዋ ወካ ወካ አድርጉት። ዶሮውን ቆዳው አይላጥም። በነገራችን ላይ ዶሮውን ስታጥቡ ቆዳውን እንዳትለጡት። ከዛ እንደዛ አድርገን ከጨረስን በኋላ እዚህ ጋር ሶስ ተርፎኛል። እሱን ከላይ እንደዚህ አፈስበትኝና ግጥም አድርጌ በአልሙኒየም ፍሩም ውስጥ ነው የማስገባው። ለ2 ሰዓት ያክል ይበቃዋል። ፍሩሙን እኔ 180 ዲግሪ ላይ ነው ሁሉ ጊዜ የማደርገው። እንደዛ አድርጋችሁ አስገብታችሁ ማውጣት ነው። ያው ሲበስል ያወጣሁት ቪዲዮ ስለጠፋብኝ ነው፣ ይቅርታ። እሺ ባይ